ቆሞስ አባ ኪዳነ ማርያም ዮሴፍ ለወንጌልማ ምን ችግር አለ ይምጡ ይጋበዙ ብለው ነው የፈቀዱትና አሁን እስኪ ልብላችሁ አመስግኑልን። ጥያቄ ጠይቃቸው ነው። ጥያቄ የሚጠይቃቸው በአዲስ አበባ ሀገረ ስብከት የሰባኪያነ ወንጌል ህብረት የሚል ተቋቁሟል። ህብረት ደግሞ እንደምታውቁት እኔና እናንተ ደግሞ ህብረት ነን። ቤተክርስቲያን ህብረት ናት። ይሄ ሰባኪያነ ወንጌል ህብረት የተቋቋመው መቼ ነው? ዓላማውስ ምንድነው? የሚል ነው ጥያቄው። ተጠያቂ የሚሆኑት ዋና ሰብሳቢው በአዲስ አበባ ሀገረ ስብከት የሰባኪያነ ወንጌል ዋና ሰብሳቢ ዶክተር ፋንታገላው እጩ ዶክተር ናቸው። ምክትል ሰብሳቢው ደግሞ መምህር ፋሲል ናቸው። የደብረ የባቤ ቅዱስ ያሬድ የስብከተ ወንጌል ክፍል ናቸው። ዋና ጸሐፊው ደግሞ መጋቤ ሐዲስ ትጉ ማህሪ የጉለሌ ደብረ ጽርሐ አርያም ቅዱስ ሩፋኤል የስብከተ ወንጌል ኃላፊ ናቸው። እኔ ደግሞ ስልጣኑን ከያዙ በኋላ አንተ መጽሐፍ የሚታተመውን የሚበላሸውን አስተካከል ብለው መጽሐፍ ህትመትና ክፍል ያስቀመጡ። እስኪያጨብጭቡ። አሁን የምጠይቀው ምንድነው? ምክትል ሰብሳቢው ዋና ሰብሳቢው ከኛ ጋር ስለሆኑ እንትን ነው የሚሰጡት፣ ድጋፍ ነው እንጂ የሚሰጡት ተጠያቂው እንግዳው ናቸውና ዛሬ የሰባኪያነ ወንጌል ህብረት ይህ ሁሉ ህዝብ ይጠብቃችኋል። ወንጌል በገጠሪቱ ኢትዮጵያ የስብከተ ወንጌል ህብረት ማለት የተጀመረው በሐዋርያት ጊዜ ነው። አሁን አይደለም የተጀመረው። ሐዋርያት ዓለምን 12 ሆነው አስተምረዋል። በአዲስ አበባ ሀገረ ስብከት ደግሞ 2111 ሰባኪ አለ። 2100 ሰባኪ በቀላሉ ማለት ከዚያ በላይ ተቀምጧል። በገጠሪቱ ኢትዮጵያ ግን ብዙ ህዝብ ጥያቄ እያቀረበ ነው። ወንጌላውያን የሉ፣ ፍልሰት ወደ ከተማ አለ። እንደገና ደግሞ በገጠሪቱ ኢትዮጵያ ስብከት እየተሰበከ አይደለም የሚለው ጥያቄ አለና የእውነት ይህ ህብረት ወደ ገጠር ሁሉ ለመውጣት ነው ወይስ ምንድነው ዓላማው? ሁለተኛው ነው። የመጀመሪያው መቼ ተጀመረ የሚል ጥያቄ ነው የምጠይቀው። መምህር ፋሲል ጠይቃለሁ። እሺ፣ አመሰግናለሁ። በቅድሚያ ሁላችሁንም እንኳን አደረሳችሁ። አንድ ሰው እናቱ ብትሞትበት ወይም በጣም የሚወደው ወዳጁ በሞት ቢለይበት እንኳን አደረሰ ይባላል እንዴ? አይባልም አይደለ? ለእመቤታችን የዕረፍቷ መታሰቢያ ግን እንኳን አደረሳችሁ ማለት ይቻላል አይደለ? ምክንያቱም የእመቤታችን የቅድስት ድንግል ማርያም ሞቷ አስደናቂ ነው። ቅድምም በመምህራችን በሰፊው ስለተገለጠ በእውነት እናታችን እመቤታችን